አንድን ሰው ኮንፊደንት ነው እንድንለው ሞራሊ፣ ሜንታሊ፣ ኢሞሽናሊ፣ ሶሻሊ፣ ፋይናንሻሊ፣ ኦኩፔሽናሊ ለቅ ያለ ሲሆን አንድ ምሳሌ ልስጥሽ። አዶናይ የሚባል ልጅ ታውቂዋለሽ አይደል? አዶናይ ሶሻል ሚዲያውን ያጥለቀለቀው ልጅ ነው። በጣም አውትሻይን እያደረገ ልጅ ነው። እና አዶናይ አሁን እያንዳንዷን ቤት እያንኳኳ ነው። እያንዳንዷን ቤት። እና ይሄ ልጅ ምንድን ነው የሚያደርገው? አዶናይ ማለት ራሱን እንደ ሰሎሞን ቤተ መቅደስ ውብ አድርጎ ለመገንባት 7 ዓመት የፈጀበት ልጅ ነው አዶናይ። አሁን አዶናይ የመጨረሻ ተወዳጅ ልጅ ሆኗል። የመጨረሻ። አሁን ይሄ ልጅ ኮንፊደንት ይባላል። በተቃራኒው ደግሞ ከሙዙ ካሳ የሚባል ልጅ አለ። አሁን ከሙዙ ካሳ እንደነገረኝ ከሆነ እሱ ያቀናበራቸው ሙዚቃዎች ናይት ክለብን ያደምቃሉ ሲሉ ሰምቻለሁ። አሁን ደግሞ ለፓርላማ እጩ ነኝ ብሎ ገብተዋል። የሙዚቃ አቀናባሪ የነበረ ልጅ እንዴት ፓርላማ ገባ ብለሽ መጠየቅ አለብሽ። አሁን እንደሰማሁት ተረት አለ። ምን ይላሉ? ድመት የምትኮፈሰው ነብር አጎቷ ስለሚመስላት ነው ይላሉ። እንደ ከሙዙ አይነት ኮንፊደንስን ኢን ዘ ሮንግ ዌይ ሲጠቀሙበት ደግሞ ሳይኮሎጂስቶች ምን ይላሉ? ሚስ ካሊብሬትድ ኮንፊደንስ ይሉታል። የተሳሳተ በራስ መተማመን እንደማለት ነው።